እንዴት ናችሁ? ይህ የሰማይ ሪያክሽን ነው። ሰማይ ሪያክሽን እንግዲህ በጣም ብዙ የሚያስደስቱ የሚያዝናኑና የሚያጠያይቁ ሪያክሽን ቪዲዮዎችን ይዘን መተንላችኋል። ዛሬ አብራችሁን ነው የምትሆኑት፣ እየሳቅን አብረን እንሆናለን ማለት ነው። እስቲ ደግሞ ምን ይዤላችሁ እንደመጣው አብረን እንይ። ወደ ቪዲዮ። ምንም እንዳትለኝ ድንገት የመጣልኝ ሀሳብ ነው። ለምንድን ነው የአካል ጉዳተኛ ጉዳይ የሌለው? የኛ የጤና ጉዳይ ነው በጣም አስጊ የሆነ ጎበዝ። እናንተ አስባችሁታል? እኔ በህይወቴ የአካል ጉዳተኛ እብድ አይቼ አላውቅም። እናንተ አይታችሁ ታውቃላችሁ? በጣም ይገርማል። እግዚአብሔርን በደንብ አስተውየው አላውቅም። የሚገርም ነው። የአካል ጉዳተኛ እብድ ፊልም ላይም አይቼ አላውቅም፣ በእውንም አይቼ አላውቅም። ግን ተንከሴስ የሆነች ልጅ ነች። እንዴት ይህንን ሀሳብ ልታስብ ይቻልሽ? ፍቅረኛችሁ የእናንተ ፈስ ማይመቻቸው ከሆነ ማለት ነው ትክክለኛ ፍቅር አይደለም፣ እውነተኛ ፍቅር አይደለም። መተውን ያለባችሁ። ምክንያቱም ለጋዝ እንደዚህ ካሽቃበጡ ነገ ጠዋት አክሲደንት ምናምን ቢደርስባችሁ ብትታመሙ እናንተን ክሊን አፕ ማድረግ የማይፈልጉም እነዚህ ሰዎች። ስለዚህ ላጥ ማለት ነው በቃ አሪፍ ሳይናት እቺ ትስማሙበታላችሁ እንዴ? ፈስ እኮ ኖርማል ነገር አይደለም። እንደበላነው ነገር ነው ከስር የሚወጣው የሚለያየው ማለት በጣም ከባድ ቅመም ያላቸው ምግቦች ከበላን፣ ጋዝ ሊወጡ የሚችሉ ነገሮች ከበላን ያው ፈስ ይቀየራል፣ ሽታው ይቀየራል። ታውቃላችሁ አይደል? እንደበላነው ነገር ነው። ለማንኛውም አንዳንዴ ምን ሲባል እንሰማለን፣ በየቀኑ የተለያየ አይነት ምግብ የሚቀያየሩ ሰዎች ያው የሚወጣቸው ሽታ የተለየ ሽታ ነው ይባላል። ምን ትላላችሁ እናንተ? ኮሜንት ላይ ስትጻፉልኝ። መጀመሪያ ማን ነው ማየት የምትፈልገው? ሲና የህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው። ዶክተር አይዞህ፣ አሁን ታያታለህ። አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከእሷ ጋር ነው የመጣሁት ዶክተር። አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከእሷ ጋር ነው የመጣሁት። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወጣኝ ነው? ቤቢ ማቀፍ ነው። እየዞረብኝ ነው ወይ እየዞረብኝ ነው ዶክተር። በጌት ምንድን ነው የሚመስለው? እንዳለ ሰምተሽ በጌት ምን ይመስላል ያለው ቺክን ከእውነት ራቃለች፣ ከእውነት ራቃለች። የአራዳ ልጅ ግደለኝ ሲባል ሰምታችኋል? እዚህ ጋር አያችሁ? የአራዳ ልጅ ጭፈራ ያውቅበታል። የአራዳ ልጅ አጫወት ያውቅበታል። የአራዳ ልጅ አገባብ ያውቅበታል። የአራዳ ልጅ ማለት ነው አይመር መልክ አይኑረው። ደግሞ የአራዳ ልጅ መልክ አለው ግን አይኑረው። ባይኖረውም በጨዋታው ጠብ። የአራዳ ልጅ አራዳ ነው። አያችሁ? እኔ በቃ ደስ ይለኛል ሁሌ የአራዳ ልጅ ይሻላል ሁሌ። ተበስቼ ማለት ነው ዳርና ዳሩ ላይ ተበስቼ ጆሮ ጌጥ ማድረግበት ምን ይመስላችኋል? ለምን በራ ታሰሪለትም? እኛ ምን አገባን? ከፈለግሽ መስኮትም ጨምሪበት። አረ ከዚህ ሁላ እንደውም ለምን በሲሚንቶ አታስደፍኙ? ወይኔ እግዚአብሔርዬ ከልጅቷ ወሬ የእሱ ስድብ በስመ አብ። ይሄ 2018 አያልቅም። እስኪያልቅ ነው በቃ የምጓጓው። የሚመጣው ቪዲዮ የሚመጣው በቃ ለጆሮ የሚሰቀጥጥ አያፍሩም። የሚያፍር ሰው የለም። ሆነ አይገርምም? ግን እሱ ልክ ልኳን ያለ ልክ ልኳን የሃይማኖታቸው ስምና ፈጣሪን የሚጠሩበት ስም ይለያያል፣ ግን ሰይጣናቸው አንድ አይነት ነው። እዚህም ይጮሃል እዛም ይጮሃል። የምር ማን ነው? በጣም የሚገርመኝ ነገር ልንገራችሁ። ሰይጣን ሁሉም ቦታ ስሙ ሰይጣን ነው። ሙስሊሞች ጋር ሸይጣን ነው፣ ክርስቲያኖች ጋር ሰይጣን ነው። የትም ሂዱ በቃ አለ። በሰይጣን ሁሉም ይግባባል። በሚያመልኩት አምላክ ነው ግራ የሚጋቡት። ደግሞ የሚያስቀኝ ልንገራችሁ፣ ሁሉም ጋር ደግሞ እውነቱን ይጮሃል። ደግሞ ሌላ በጣም የሚገርመኝ ነገር ልንገራችሁ። አንዳንድ ሰዎች እምነት የላቸውም። ታውቃላችሁ? እምነት የላቸውም። እግዚአብሔር አለ ብለው አያምኑ። ግን ሰይጣን አለ ብለው ግን በአብዛኛው ያምናሉ። እግዚአብሔር የለም ግን ሰይጣን አለ ብለው ያምናሉ።
እኔ በጣም ነው የሚገርመኝ። ያ ማለት እንደሆነ ታውቃላችሁ፣ ጥሩ መንፈስ አለ ግን መጥፎ መንፈስ አለ፣ ጥሩ መንፈስ ወይም ደግሞ ይሄ ጋድ ስፒሪት የሚባለው ነገር የለም ብለው ያምናሉ። እኔ በጣም ነው የሚገርመኝ እግዚአብሔር። ለነገሩ ያው ጋድም አለ አምላክ አለ ብለው የሚያምኑ ግን ጋድ ስፒሪት ደግሞ ዓለም ላይ አለ ብለው ደግሞ የማያምኑም አሉ። ለማንኛውም ይሄ ሌላ ታሪክ ነው። እሺ ወደ ቀጣይ ኩካ የሰፈሬ ልጅ divided by multiplication is equal to substitution ነው አበራጀሪ substitution ለምን እንደሆነ ታውቂያለሽ? አክሰለሬሽን ዲቫይደር ስታረጋ ዲቫይደር ማለት ነው ማካፈል ነው። በራጀሪ ዲቫይደር እንዳይመስል ስልክን ሄደህ እንዳሰከው ቲቪውን እንዳነቅለው ያድሽ አክሰለሬሽን ዲቫይደድ ባይ መልቲፕሊኬሽን ዲቫይደር ሲሆን እንዲህ ታሰምራለሽ ወደታች ከስር ነው የምትጽፉ በራዘሪ ፎቅና ምድር ታረጊዋለሽ ቁጥሩን ማለት ነው። አንዱ ጂ ፕላስ ላይ አንዱ ግሮን ዲቫይደድ ባይን ስታስረዳው ገባሻ? ዲቫይደድ ባይ እንዴት እንደሆነ ታውቃለህ? ጀለስ ዲቫይደድ ባይ ማለት ቁጥሮቹን ፎቅ ትሰራላችኋል። አንዱን ጂ ፕላስ ዋን ላይ ታረጋዋለህ፣ አንዱን ግሮን ታረጋዋለህ። ከዛ ከላይውን ለምሳሌ 30 ከሆነ 30 ዲቫይደድ ባይ ከታች 50 ታረጋዋለህ ማለት ነው። 50 ግራውንድ ታስገባታለህ። ያን አፕስቴር ዝቅ ብሎ እያየው ዲቫይደድ ባይ ብሎ አስተምሮን ነው እዚህ ከካምዳ አይሆን አንዳለኝ ተው ያክሽ አንድማ ተው ስንት አንዳለኝ እያልን እየጻፈን እየረሳ ነው። እኔ ረሳዋለሁ አቲም በፊት አንዳለኝ የሚለውን ሂሳብ ስራ አስተምሮኝ ተጽፍልሽና ምናምን አንዳለኝ ታያለሽ እረሳታለሁ። ከዛ በዙ የሆነ ነገር በጣም የሚገርም ሀሳብ ነው ታውቃላችሁ። የሆነ የግጥም ምሽት ላይ እቺ ነገር ተነስታ ነበር። እሱ ያነሳት በትክክል ለራሱ እሱ ብሎ ነው ያነሳት ለራሱ ሀሳብ። ግን አንዳለኝ እያልን እየረሳናት የሚል ግጥም ጦቢያ ላይ ይሁን የሆነ ነገር ላይ ብቻ አይቻታለሁ። ኩካ ግን ያነሳሽበት መንገድ ማለት ነው። ኧረ በስመ አብ አልበርት አይንስታይን ራሱ እንዳንቺ አይጠበብም ማለት ተመችቶኛል። እግዚአብሔር አይ ኩካ የሰፈሬ ልጅ ነች፣ የ11 ቀበሌ ልጅ ነች። ፈረንሳይ ለጋ ሲሆን ወደሚቀጥለው ቪዲዮ እናልፋለን። ያሳያችሁ የኔ ማር ወይ እንዴት ነው? ማን ይችላል? እዚህ ቤት ያላችሁን ስጡን፣ ከሌላችሁ በቃ አፈትሻችሁ ስጡን። እዚህ ቤት አቤት ኦዬ የኔ ማር እሰይ እንኳን ሌላ ሰው ያልወጣ ብርሃን ገጽ ስኒ መሞጽ አይ የኔ ማር አመሰግናለሁ። ምንድነው የለመንኩ ነው ከኔ ማራችሁ ከኔ ምህሪ ከኔ ህይወት እግዚአብሔር እኮ አወጣችሁ። እኔ ሲፈጥረኝ ድሮ እግዚአብሔር ደስ አይልም አለማመን ጽድት ያለ አገባብ ነው። እንደዚህ ነው መግባት ያለባችሁ። ጭቅጭቅ የሚያደርግ ልመና ይደብራል። ፍሉዌንት የሆነ አገባብ ነው የገባችሁ። እግዚአብሔር አንዳንድ ሰው አይችልበትም የሆነ ነገር መጠየቅ የሆነ ነገር እንዲደረግለት ማድረግ አንዳንድ ሰው አይችልበት። ይሄ ግን የሚገርም ድሮ ድረስ ዝም ብላ ነው ልምት በቃ ትከውልኝና እየሰጠኸኝ አይቴ ነው እኔም ቀልድ ምን ነግርህ የኔ ጌታ። እሺ ይሄው እዚህ ጋር ለሽሮሽ ወይ ምንድነው ሽሮ ምንድነው የሚበላ ነው? እኔ ምልክ እንዴ ሽሩት እስካሁን ሽሩት በላለ ምን ማለት ነው? ይርዳሽ ብትለኝ ሽሩት እከካ አረባክ አይቸት ሽሮ አነሰሽ? ኧረ እኔ በልቼ አላውቅም ሽሮ እና አንተ ለምንና እኔ እዛ ገብቼ ልትከው እኔ ይሻላል እንደውም ካንተ እኔ ቃቃይ ወጥረ ነው። አንቺ ግፈኛ አይደብርሽም እንዴ? እግሩን የጫነባት ልጅቷ በጣም ጎዝ ነች። እግዚአብሔር ከቅርብ ጊዜ በኋላ ቫይራል እየሆነች ነውና በጣም ነው የምትመችኝ። በጣም ደስ የምትል ጀመር ደስ ይላል። ደስ ነው የሚለው አይ የምር ደስ ይላል ቪዲዮቿ እግዚአብሔር አይታጠብ እስከ ዛሬ ድረስ እየተበላ ያለው ወጥ እንዳለ ብነግራችሁ ታምኑኝ ይሆን? ነገሩ የሚገኘው ታይላንድ ባንኮክ ውስጥ ነው። ዋታና ፓኒሽ በሚባል በአንድ ቤተሰብ በሚተዳደር ታዋቂ ሬስቶራንት ውስጥ አንድ ስጋ ወጥ መንተክተክ ከጀመረ ድፍን
50 ዓመታት ተቆጥረዋል። 3 የቤተሰቡ ትውልዶች እሳቱን አንድም ቀን ሳያጠፉ ለግማሽ ክፍለ ዘመን ያህል ጠብቀውታል። እንዴት መሰላችሁ? በየቀኑ ጠዋት አዳዲስ የላም ስጋ፣ የተለያዩ ቅመማ ቅመሞች፣ አትክልትና ውሃ እየጨመሩበት ቀኑን ሙሉ ለደንበኞቻቸው ያቀርባሉ። ማታ ሬስቶራንቱ ሲዘጋ ግን ድስቱን ሙሉ ለሙሉ አያጥቡትም። የቀረውን መረቅ ጠብቀው በማሳደር በማግስቱ ቤተሰብ እጅ አይልም እንዴ? እጅ አይልም እንዴ? እኛ ጋር እኮ ማለት ነው የሆነ ወጥ ጀምር የሆነ ነገር ይናካካ አለቀለት እኮ ታውቃላችሁ። እነሱ ሀገር 50 ዓመት አይገርማችሁም? ያ የወጥ ብረት ድስት ማለት ነው ያ ወጥ እኔም በስንት ነው በ20 ምናምን ዓመት ይበልጠኛል። በግማሽ ክፍለ ዘመን ይበልጠኝ። ቤተሰብ ሰው እንዴት ግማሽ ክፍለ ዘመን ብረት ድስት ጥሎ አያወጣው? እኔ እንጃ አልተዋጠልኝ። የሚሰራው አዲስ ወጥ እንደ ዋና ማጣፈጫነት ይጠቀሙበታል። በእሳት ማገዶ ዙሪያ ለዓመታት የፈሰሰው መረቅ በራሱ በድስቱ ዙሪያ ተለጥፎ እንደ ግንብ ይታያል። ይህም የ50 ዓመታት ታሪክ ምስክር ነው። በቀጣዩ ቀን የሚበላው ወጥ የትናንቱን የአምናና የካቻምናውን አልፎ ተርፎም የአያቶቻቸውን ጣዕም ይዞን የሚመስለው ወጡ ከ60 ዲግሪ ሴልሺየስ በላይ በሆነ ከፍተኛ ሙቀት ውስጥ ሁልጊዜ ስለሚፈላ ባክቴሪያ የመፈጠር ዕድል የለውም። እስቲ ያስቡት የ50 ዓመት ታሪክ ያለው ወጥ መቅመስ ምን የሚል ይመስላችኋል? እኔ 50 ዓመት ተጥዶ አይደለም አንድ ቀን ካደረ ምግብ እንኳን ከጉሮሮ ሊወርድ ማለት ነው። በጣም ነው የሚከብደኝ። በቃ እኛ ሀገር ምን አይነት ወጥ ቢሆን ነው ደግሞ ለዛውም ስጋ ባለው እንደ ስጋ ደግሞ በቃ የሚከብድ ምግብ የለም። የምር እንኳን አድሮ ሰንብቶ አይደለም ዶሮ ብቻ ነው ሳምንት ምናምን ስትቆይ የጣፈጠች የምትሄደው እንጂ ሌላው ኃይሌ ነኝ ና ላሳይ ይቻላል። ምን ሰርቶት ነው ይጣይ ነው ይቻላል። ሰላም ነው ይመስገን አለን። አንቲ ሚስትሽን በጣም ቆንጆ ናት። አመሰግናለሁ። ኢንስታግራም ላይ ምንድን ነው ያልከው? አንቺን እኮ አይደለም አንቺ ቆንጆ ነሽ። እና ሌላኛው ሚስትህን ነው? ሌላ ሚስት አንተ ሚስት አይደለም። ምን ለማለት ፈልገህ ነው? እኔ ምንድነው አንተ ማን ላክህ? በእናትህ በቀሉ ቀሚስ ደረሰ በቀሉ እግርሽን እዚህ ጋር እንደምታየው አረግልሻለሁ። በቀሉ የሚገኝ ሰፈር ልጅ መሆኑን ታውቃለህ? ይሄ ነገር በጣም እየከረረ ማለት ነው እስኪደርስ በቃ በጣም ቸኮልኩ። እግዚአብሔር እንደምን ብዬ ነው መግባት ይፈልገው። በጣም ከረረ። እኔ ሲዶ ማርሻል ማለት ነው እስኪገባ ድረስ አላምነውም። ስቲል እኔ ህዝቡን ላይ ያመነው አይመስለኝም። ለነገሩ በቃ አሰልጣኝ ተቀጥሮለታል። ፏ ያለ ነገር ነው እንትን እያለ ያለችው። እስቲ እናያለን። እግዚአብሔር የሚገኝ ሰፈር ልጅ መሆኑን ታውቃላችሁ? ሰፈራችን እንዳለ ምቀኛ እንዳለ ማለት ነው። ገባችሁ አይደለ? ሰው ሲያልፍለት ምናምን ሰው ሲሰራ ምናምን ደስ አይላችሁ። ቲክቶክ ላይ ምናምን እያዩ ምናምን ነገር በቃ ዝም ብሎ ነው የሚያልፍ። ግን ያው ቲክቶክ ብቻ መስሏችሁ ነው። በአካልም እንዲሁ ናቸው እንደዚሁ ማለት ነው። እና ሰፈር የሚቀይረኝ ካለ እቀይራለሁ። እሺ ምክንያቱም አሁን እዚህ ቲክቶክ ላይ ማንም ምንም የሚረዳኝ ሰው የለም። ገባችሁ አይደለ? ስለዚህ የኛ ሰፈር ሰው ምቀኛ ነው። ምቀኛ ያልሆነ ሰፈር ካለ ጠቁሙ። እቺ ነገር ብዙ ሰው እንደዚህ ሲል ሰማለሁ። ግን ምንድነው መሰላችሁ እኔ ቲክቶክ ሰራለሁ፣ ሌሎችም ሶሻል ሚዲያ ሰራለሁ። ያንን በምሰራ ሰዓት የማየው አንድ ነገር አለ። እኛ ከሰዎች ጋር በምንኖርበት ሰዓት በሰፈር ውስጥ በቤተሰብ በተለያዩ ቦታዎች ላይ በምንኖር ሰዓት
እንዲሁ ራሱ ተሰልቻችተናል ማለት በቃ ቁም ነገራችንም ጨዋታችንም ሁሉ ነገራችን ይታወቃል። ሶሻል ሚዲያ ላይ ደግሞ ስንቀርብ ከዛ ሻል ያለ ነገር ሰው ሊወዱ የሚችለውን ነገር ነው ዘን የምንመጣው። ያ ደግሞ በሚሆንበት ሰዓት ሰዎች አንዴ ካዩን በኋላ ያው ሌላ ጊዜ ካፒ ወይም ደግሞ ስማችን ይጠሩና ደግሞ መጣ ነው ልንባል የምንችለው። ስለዚህ ከክፋት አይመስለኝም። ሁሉም ሰው ከክፋት ሶሻል ሚዲያውን ላያይ ይችላል። ቤተሰብ ይህች ደግሞ ምናምን ብሎ ሊያሳልፍ ይችላል። ከክፋት ሳይሆን በቃ ዝም ብሎ ዛሬም ነገም ስለምንገናኝ አዲስ ነገር ልናመጣ አንችልም ብለው ያስባሉ። ስለዚህ የምናውቃቸው ሰዎች ከክፋት ሳይሆን እንዲሁ እንትን እንባባላለን። ያ የኛ ሰፈር ምቀኛ ነው፣ የእንትና ሰፈር ምቀኛ ነው፣ የዚህ ሰፈር ምቀኛ ነው ምናምን ይባባላል ሰው። አብሶ ሁሉም የሚኖርበት ሰው አሁን ለምሳሌ ከክፍለ ሀገር የሚመጡ ሰዎችን ክፍለ ሀገር ላይ አንዳንዶቹ ሊሳካላቸው ይችላሉ፣ ግን ከሀገራቸው ወጣ ሲሉ ይሳካላቸዋል። አሁን ለምሳሌ አዲስ አበባ ያለው ሰው ልክ ወደ ውጭ በሚወጣበት ሰዓት ይሳካለታል። የክፍለ ሀገር ሰው አዲስ አበባ ሲመጣ ይሳካለታል። እነዚህ ነገሮች ያው ተለዋዋጭነት አየር ከመቀየር ጋር የሚያያዙ ይመስለኛል እንጂ ከክፋት ጋር የሚያያዝ አይመስለኝም። ይሄ የኔ ሀሳብ ነው። ከክፋት ጋር አይያያዝ። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የዛሬው ቪዲዮዎች እነዚህ ነበሩ። በሚቀጥለው ደግሞ በጣም የዘነጡ በጣም አሪፍ የሆኑ ቪዲዮዎችን ይዤላችሁ ነው የምመጣው። አብረን እንቆይ። ባይ